አሜሪካ ኢራን እንደበደበች። የአሜሪካ ጦር ዛሬ ሌሊቱን ኢራን በመደብደብ 20 የተመረጡ ኢላማዎችን አውድሟል። ይህም ኢራን ትላንት በሰው አልባ አጥፍቶ ጠፊ በመጠቀም የአሜሪካን ሄሊኮፕተር ከጣለች በኋላ የተሰጠ ምላሽ ነው ብለዋል። ኢራን በበኩሏ ዮርዳኖስና ሌሎች የአረብ ሀገሮችን ደብድባለች። አሜሪካም ይህን ጥቃት የፈጸመችው በሶስት ዙር ነው። ይህ እንዳለ ትራምፕ ጦርነቱን ለማስቆም ስምምነት ላይ ደርሰናል ቢሉም ኢራን ግን አልተጠናቀቀም ማለት። ፕሬዚዳንት ትራምፕ በድጋሚ ስምምነት በቅርቡ ሊፈረም ነው ቢሉም ኢራን አሁንም ከአሜሪካ ጋር ያለው ግጭት ለማስቆም የመጨረሻ ውሳኔ ላይ መድረስ አለመቻላቸውን ገልጻለች። አሜሪካ ኢራንን በጣም በከባዱ እንደምትመታ አስታውቀው ነበር። በኋላ ላይ ግን ተደራዳሪዎች ከኢራን ጋር ትልቅ ስምምነት ስላደረጉ ጥቃቱን እየሰረዘ መሆናቸውን ገልጸዋል። በሚቀጥሉት ጥቂት ቀናት ውስጥ ሰነዶችን በማጠቃለል እናም በአውሮፓ ውስጥ ምናልባትም የፊርማ ስነ ስርዓት ሊኖር ይችላል ሲሉ ተደምጠዋል። ነገር ግን የኢራን የውጭ ጉዳይ ሚኒስተር ስምምነቱ ዘገባዎች ግምታዊና ምንም ያልተጠናቀቀ ነገር ብለዋል። ትራምፕ ከዚህ ቀደም ከኢራን ጋር ያደረጉትን ስምምነት አንድም ሳይሳካ መቅረቱንም አክለዋል። ይህ እንዳለ ጥቃቱ ተሰርዟል። ትራምፕ በዛሬው ዕለት ኢራን ላይ ሊፈጸም የነበረውን ከባድ ጥቃት መሰረዛቸውን አስታወቁ። በድርድሩ የመጨረሻ ነጥቦች ላይ መላው የአረብ ሀገራትን ጨምሮ በሁሉም አካላት ተቀባይነት አግኝተዋል ያሉ ሲሆን ስምምነቱ መፈረሚያ ጊዜና ቦታ በቅርቡ ይፋ ይሆናልም ብለዋል። በሌላ በኩል ዶናልድ ትራምፕ የዋጋ ንረቱን እወዳለሁ ማለታቸው ውዝግብ ፈጥሯል። ትራምፕ በነጭ ቤተ መንግስት በሰጡት መግለጫ እወደዋለሁ፣ ጦሮቹን በጣም ጥሩ ነበሩ፣ እንደውም ታውቃላችሁ የዋጋ ንረቱን እወደዋለሁ ሲሉ ተደምጠዋል። ፕሬዚዳንት ዶናልድ ትራምፕ ባለፈው ወር የአሜሪካ ሸቀጦች ዋጋ ባለፉት 3 ዓመታት ውስጥ ከፍተኛ ፍጥነት መጨመሩን የሚያሳይ ይፋዊ መረጃዎች ከወጡ በኋላ የዋጋ ንረቱን እወደዋለሁ ሲሉ ተደምጠዋል። የዩናይትድ ስቴትስ ስታቲስቲክስ ቢሮ የግንቦት ወር መረጃ እንደሚያሳየው ባለፈው 12 ወራት ውስጥ የዋጋ ንረቱ 4.2 በመቶ ጨምሯል። ይህም በሚያዝያ ወር ከነበረው 3.8 በመቶ ከፍ ያለ ነው። ይህ የዋጋ ጭማሪ በዩኤስ እስራኤልና በኢራን መካከል በተቀሰቀሰው ጦርነት ማግስት በናራው የነዳጅ አቅርቦት ዋጋ ሳቢያ የመጣ ነው። ነገር ግን ከኢራን ጋር ያለው ጦርነት ሲያበቃ የናራው ዋጋ እንደ ድንጋይ ቁልቁል እንደሚዘገዘግ ወይም በከፍተኛ ሁኔታ እንደሚቀንስ ቃል ገብተዋል። ከሀገር ውስጥ እንደ ኢትዮጵያ ብሔራዊ ምርጫ ቦርድ የውጤት መግለጫ ብልጽግና ፓርቲ በድሬዳዋ የምርጫ ክልሎች ላይ በበርካታ የምርጫ ጣቢያዎች ያለምንም ተቀናቃኝ በብቸኝነት በመቅረብ የምክር ቤት መቀመጫዎችን ያገኙ ሲሆን ውድድር በነበረባቸው ጥቂት አካባቢዎች ደግሞ በሰፊ ድምጽ ልዩነት በማሸነፍ ምክር ቤቱን በበላይነት ተቆጣጥረዋል። የምርጫ ውጤቱን እንደሚያሳየው ብልጽግና ፓርቲ ከቀረቡት 15 የምርጫ ክልሎች ውስጥ በ12ቱ ላይ ያለምንም ተቀናቃኝ ፓርቲ ብቻቸውን ቀርበዋል። በእነዚህ 12 የምርጫ ክልሎች ስር በሚገኙ 40 የምርጫ ጣቢያዎች የብልጽግና እጩዎች 100% በሚባል ደረጃ ድምጽ አግኝተዋል። ዛሬ ምርጫ ቦርዱ ካቀረባቸው 22 የምርጫ ክልል ውጤቶች ውስጥ ብልጽግና ፓርቲ ለሕዝብ ተወካዮች ምክር ቤት እጩ ባቀረበባቸው 11 የምርጫ ክልሎች ሙሉ በሙሉ ማሸነፉን ምርጫ ቦርዱ ተናገረ። ብልጽግና ፓርቲ በኦሮሚያ ክልል እጩዎች ባቀረበበት 9 የክልል ምርጫዎች እና 7 የሕዝብ ተወካዮች ምክር ቤት ክልል አጠቃላይ በ16 ምርጫ ክልሎች አሸንፏል። ውጤቱ ይፋ በሆነባቸው በሕዝብ ተወካዮች ምክር ቤት ምርጫ ክልል፣ በአማራ ባዘነ ምርጫ ክልል፣ ማዕከላዊ ኢትዮጵያ ክልል በ3 ምርጫ ክልሎች፣ በኦሮሚያ ክልል 7 የምርጫ ክልሎች ብልጽግና ፓርቲ እጩዎችን አሸንፏል። እንዲሁም በሶማሊያ ክልል ይፋ በሆነበት የ2 ምርጫ ክልሎች ብልጽግና በአንዱ ሙሉ በሙሉ ሲያሸንፍ፣ በአንድ ምርጫ ክልል ማለትም በገዳሃቡር ምርጫ ክልል አንድ የኦጋዴን ነጻነት ፓርቲ አንድ የክልል ምክር ቤት ወንበርን አሸንፏል። በሌላ በኩል በኦሮሚያ ክልል አርሲ ውስጥ በጥቃት አድራሾች የተቃጠለው ቤተክርስቲያን ሊሰራ ነው ተባለ። በአርሲ የተቃጠለው ታሪካዊ ቤተክርስቲያን መልሰን እንሰራለን የገዳማት አድባራት አስተዳዳሪዎች። በኦሮሚያ ክልል ምስራቅ አርሲ ሀገረ ስብከት ኢትዮጵያ ሀገር አቀፍ ምርጫ ቀን እና በዋዜማው በግንቦት 23 2018 ዓ.ም በተፈጸመው ጥቃት ንጹሃን ምዕመናን መገደላቸው ተዘግቧል። ከተፈጸመው ግድያ በተጨማሪ ከ100 ዓመት በላይ እድሜ ያስቆጠረው የጠለታ ቅዱስ ገብርኤል ቤተክርስቲያን እንደተቃጠለም ይታወሳል። በመሆኑም የአዲስ አበባ ሀገረ ስብከት ገዳማትና አድባራት አስተዳዳሪዎች በምስራቅ አርሲ ሀገረ ስብከት ከአንድ ሳምንት በፊት ስለተፈጸመው ኦርቶዶክሳውያን ግድያ ቤተክርስቲያን መቃጠል ሀዘናቸውን በመግለጽ የተቃጠለውን ቤተክርስቲያን ለመስራት ፈቃደኛ መሆናቸውንም ተዘግቧል። ዩኒሴፍ በኢትዮጵያ ከፍተኛ የሰብአዊ ድጋፍ ፍላጎት መኖሩንና 81 በመቶ የሚሆን የገንዘብ ድጋፍ እጥረት እንዳጋጠመው አሳወቀ። የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ በኢትዮጵያ የተለያዩ አካባቢዎች የሚስተዋሉ ግጭቶች፣ መፈናቀሎች፣ የአየር ንብረት መዛባትና የኢኮኖሚ ጫናዎች የህዝቡን ተጋላጭነት ይበልጥ እያሳሰቡ መምጣታቸውን በመግለጽ ለ2026 ሰብአዊ ድጋፍ እያቀረበ የበጀት ጥያቄ 81 በመቶ ያህሉ እንዳልተገኘ አስጠነቀቀ። የመጋቢትና የሚያዝያ ወራትን
የ2026 ሰብአዊ ሁኔታ የሚያሳይ ሪፖርት ያወጣው የተመድ ህጻናት መርጃ ድርጅቱ በበርካታ የኢትዮጵያ አካባቢዎች ያለውን አለመረጋጋት የነዋሪዎችን ኑሮ ከማስተጓጎሉም በላይ ሰብአዊ ድጋፍ ሰጪዎች ወደ ተጎዱ ማህበረሰቦች ተደራሽ እንዳይሆኑ ተግዳሮት ፈጥሯል ተብሏል።